ይሄ ነገር የሚያስብለኝ እጄን አፌ ላይ የሚያስጭነኝን ነገር ይዤ ወደ እናንተ መጥቻለሁ። ይሄ ነገር ያስኬዳል አያስኬድም? ወይም ደግሞ ሼም ነው ወይስ ሼም አይደለም? ትልቅ ኃጢአት እኮ ነው የመላኩ ያለ ኧረ ቁንጅና እዴነች እህቴም እንደምታውቃለህ እንዲህ ስታያት የደነገጥካላት ሴት የወደፊት ሚስት ናት ይለኛል እኮ ያው እሱ ነው መልኩ እሱ ነው ሌባን ሌባ ቢሰርቀው ምን ሊደንቀው አሉ ማለት ለሚያልፍ ሞልቶ ለማይሞላ ለዚህ ዓለም ተብሎ የነፍስን ማጣት ይቆጫል። ገንዘብ ሀብት ንብረት ስላለኝ ብቻ ሁሉ ጊዜ የምትፈልገውን ሰው ታገኝ ይመስላል እንዴ? ብር ካለ በሰማይ መንገድ አለ ይላል። ዓለምን መያዝ የሚቻለው በወጣትነት በገንዘብ በስልጣን አይደለም፣ በፍቅር በጥንካሬ በእምነት ብቻ ነው መያዝ የሚቻለው አይደለም እንዴ? እኛ ያለን እንጂ ያው ስራ ሳንቲም ስንል ያው በቃ አንተ አመረርክ ማለት ነው። ታዲያ እስከ ዛሬ እኮ እንደዚህ አይነት ሰው ነበር ያጣሁት። አሁንማ የትዳር ሰው ነኝ። ስለ ትዳር ስለ ትልልቅ ነገሮች አወራ። የድሮ አለፈ ባል። አይ አጎቴ በል እንግዲህ አዝልቅልህ። ሰላም ጤና ይስጥልን ውድ የእንዴት ነው ሚዲያ ታዳሚያን በሙሉ እንደምን ቆይታችኋል? ከባለፈው ትዕይንት ለዚህኛው ትዕይንት ያደረሰን እግዚአብሔር አምላካችን የተመሰገነ ይሁን እያልኩኝ በዚህኛው ትዕይንት ደግሞ እኔ ለዘመናት የሚያስገርመኝ ነገር ይሄ ነገር የሚያስብለኝ እጄን አፌ ላይ የሚያስጭነኝን ነገር ይዤ ወደ እናንተ መጥቻለሁ። እኔን ስላስገረመኝ እናንተን ያስገርማል ማለት እንዳልሆነ ይገባኛል። ግን እውነት አያስገርማችሁም? ደግሞስ ልክ ነው ልክ አይደለም ብላችሁ ታስባላችሁ? ማለት ይሄ ነገር ያስኬዳል አያስኬድም? ወይም ደግሞ ሼም ነው ወይስ ሼም አይደለም የሚለውን ሐሳባችሁን ማወቅ ፈልጋለሁ። ኮሜንት ላይ ጻፉልኝ። በባለፈው ተነጋግረን እንደነበረው እንደ ሙከራ ስርጭት ከዚህ ቀደም በስክሪን ላይ የቆየሁባቸውን ትዕይንቶች ወደ እናንተ ማድረስ ነውና ፕሮግራሜ ከነዚህ መሃል አንዱ የሆነው እንዳልኳችሁ ወቅቱ የሰርግ ነውና ከሰርግና ከሽምግልና ጋር የተያያዘው ጭውውት ወደ እናንተ አድርሼ እመጣለሁኝ። ከዛ በኋላ ስመጣ ምናልባት ጭውውቱም እንደሚያስገርማችሁ እርግጠኛ ነኝ። ጭውውቱን ትተን ወደ አግራሞቴ ደግሞ እንገባለን። የሚያስገርመኝ ነገር ሰርግ ጋር ተያይዞ የሚያስደንቀኝ ነገር ምንድነው የሚለውን ስንመለስ እንገናኛለን። እናንተ እስከዛ በጭውውቱ ዘና ለማለት ሞክሩ። እዛ ላይ ያላችሁን ሐሳብም ካለ ብትገልጹልኝ ይቀበላለሁኝ። አባቱ ምን ሆነህ ነው? ለምን ለኔ አትነግረኝም? በጋራ ብንፈታው አይሻልም? ተማክረን ብንፈታውስ? እኔ ለራስ ብዬ ነው። እንዴት እኮ እንደምታምሪ እስቲ አሳየኝና እኔም ልደመም እንዳንተ። ወይ አፈጣጠር ደግሞ እንዴት አባቴ እኮ እንደምወድሽ። እስቲ ፎቶውን ለኔም ማሳየኝ። አንተ ዋው አፈጣጠር! አንቺማ የኔ ነሽ። አገባሻለሁ። ገንዘብ አይደለ ችግሩ? ገንዘብ ለምን አጎተብየው ጋር ደውለታለሁ። ሐሳቡን እሰማለሁ። ከተሳካ አገባለሁ። ይሄ ነው ሄሎ አጎት፣ ላገባ ነው። መጣሁ አጎት፣ መጣሁ።
እሰይ ላገባ ነው አው ላገባ ነው። እሺ እባክህ አንበሳው አድገልኛላ። ያው እንግዲህ እኔ እኮ ማመን አቅቶኛል። የእውነት ግን ልታገባ ነው? አዎ አጎቴ በጣም ቆንጆዬ ልጅ እኮ ናት ደግሞ በዛል። ያንተ ቁም ነገረኛ ሆነ የእውነት ትዳር በቃ በትዳር ቤት ልትኖር ወሰንክ? አዎ አጎቴ ላገባ ነው። አንተ ወስነህ? አዎ አጎቴ ልጅቷ እኮ ደግሞ ቆንጆዬ ናት። በጣም ነው የምወዳት አጎቴ። በርትታል። እንደዛ ከሆነማ አድገህልኛል፣ በርትታል ማለት ነው። ያው እንግዲህ እኛ ያለን እንጂ ያው ስራ ሳንቲም ስንል ያው በቃ እድሜያችንም ሊሄድ ነው መሰለኝ። ቤተሰቦቿስ እንዴት ናቸው ግን ታውቃቸዋለህ? አዎ ታውቃቸዋለህ? አዎ ጥሩ ናቸው፣ ደህና ናቸው። በርትታ። ያው እንግዲህ ትዳሩንም በደንብ ያዝ፣ ስራውንም ደግሞ ሞክር እስኪ። አንዳንዴ እኔ ጋርም እየመጣ እንትን በል፣ ገንዘቡም ይገባልሃል። እሷንም አያታለሁ እንዳልከው። እሺ አጎቴ፣ እሺ አመሰግናለሁ አጎቴ። እሺ ቻው። እሺ ኧረ ቁንጅና እቺ ማለት እሷ አትገባ። ቺ የኛ ነች። ትልቅ ነገር ነው እና ያው እንግዲህ ሽምግልና እንድትሆነኝ ነው። መልካም በቃ እንደውም ለምን እንደዚህ አናደርግም? ጊዜ መስጠት አይጠበቅብኝም። ያው ስራዎችም ወደዛ ስለሚወስዱኝ ናና እስኪ ሄደን ቤተሰቦቿን አስተዋውቃለሁ። መልካም አሳያለሁ። በቃ እዚሁ ስትመጣ እንደውም አሳያለሁ። ፎቶዋም አለ አድራሻዋም ስላለ ዛሬ እንሄድና በቃ አንዳች አፍታ ሄደን አይታርገናቸው እንወጣለን። መልካም እሺ ወዳጄ። በቃ የቀረውን ስንገናኝ እንጫወታለን። መልካም በቃ ልጅ እኮ ግን አይታመንም። ልጅቷን ደግሞ ልቧን ማሸፈት ስለሌለበት ለሱ ይደወል እስኪ። አይ ወጣቱ በገዛ እጅ አሳይተህ ጉድ አደረጉ። አይ አጎቴ በል እንግዲህ አዝልቅልህ። መቼስ ምን ይባላል ግን እዴ ወዳጅ መጣ። ደስ ብሎኛል። ታዲያ ምን ላድርግ ብለህ ሰበሩ ልስማ ብዬ ነው። እንዴት ነህ ታዲያ? ምን ታገኘ እባክህ እንደዚህ ያሯሯጥከን? የሚገርም ምስራች አለ አሁን። አንተ አመረርክ ማለት ነው? ታዲያ እስከ ዛሬ እኮ እንደዚህ አይነት ሰው ነበር ያጣሁት። አሁንማ የትዳር ሰው ነኝ። ስለ ትዳር ስለ ትልልቅ ነገሮች አወራ። የድሮ አለፈ እባክህ። ኬት አገኘሃት ግን አንተ? ያ የወንድሜን ልጅ ታውቀዋለህ? ያ ዱርዬ ነገሩ እሱ ነው። እቺን የመሰለች ሲሳይ እቤት ድረስ ዱብ ያደርጋል። እሱ እኮ ዝም ብሎ ነው የሚያወራው። ለማንኛውም እስቲ ምን ደረጃ ደረሳችሁ? እንዴ እቺ እኮ የምትገርም ልጅ እኮ ነች። ትዳሬን ሚስቴን ተተዋወቅ። በአካል እስከምታገኛት በደንብ ያት። እንግዲህ ወዳጅነታችንን አጠናክ በደንብ አስተውለህ። ሽምግልና የምትሄደው አንተ አይደለ? አድራሻውንም ውሰድ። የምትገርም ልጅ እኮ በስመ አብ ቆንጆ። እህቴም እንደምታውቃለህ እንዲህ ስታያት የደነገጥካላት ሴት የወደፊት ሚስት ናት ይለኛል እኮ። ይኸው እሱን ነው የምልህ። ሚስቴ ነች ማለት ነው እኮ። ተተዋወቅ በደንብ ትዳር ያዝን። እኔ የምልህ ገንዘብ ሀብት ንብረት ስላለኝ ብቻ ሁሉ ጊዜ የምትፈልገውን ሰው የምታገኝ ይመስላል እንዴ? ቆይ ዝም በል። የኔ አያት ደግሞ ምን እንደሚል ልንገርህ። ብር ካለ በሰማይ መንገድ አለ ይላል። ለማንኛውም እቺ ወድጃታለሁ። አትቀልዳ። የኔ ነች ይላል። ከየት መተህ ነው? ምንድነው የምታወራው? ራስን ሳትክ እንዴ? ልጅቷ ቆንጆ ነች አውቃለሁ። ራስን ሳትክ ልጅ አላውቅም። ለማንኛውም አድራሻዋን ስለሰጠኝ አመሰግናለሁ። ማለት ገንዘብ ብቻ ስላለ የምትፈልገውን እንደማታገኝ ደጋግሜ ነግሬያለሁ። ስልጣን ያስፈልጋል፣ ማዕረግ ያስፈልጋል። ኦኬ ለሷ መመጠን ደግሞ እኔ ነኝ። አድራሻውን ስለሰጠኝ አመሰግናለሁ። ለማንኛውም ሌባ ቢሰርቀው ምን ሊገርመው፣ ሌባ ቢሰርቀው ምን ሊደንቀው አሉ። ልጄን ማን ይፈልጋል? እኔ ነኝ ጌታዬ፣ እኔ ነኝ። ሆሆ ልጅቷን የቅርጫ በሬ ያደረጓት እንዴ? ሶስታችሁም? ልጄን ለማልስ መቼም እንደኔ አይነት ለግላጋ ወጣትና ቀለም እያለ ለነዚህ ድራሉ ብዬ አላስብም። ዝም ይበሉት ጌታዬ። እውነቱን ስንነጋገር እኔ ማለት ለሱ አጎቱ ነኝ። ይሄ ምንም የሌለው ቦዘኔ ደሃ መናጢ ደሃ ነው። አሁን ያቺን የመሰለች ልጅ ወስዶ ምን ሊያደርጋት በምን ሊያስተዳድራት? እኔ ግን ጌታዬ በሀገሩ የታወቅኩኝ ሀብታም ነኝ እና ለኔም ለዘርዘራችንም የሚሆን ሀብት አለኝ። አባትም ባል
ሁለቱንም አውቃቸዋለሁ። ወዳጄ ናቸው፣ እንቀራረባለን። እኔ ደግሞ ህዝብና መንግስት አደራ የሰጠኝ ነኝ። በዚህም ደግሞ ብዙ ምስክርነት አለኝ። ሜዳሊያ ሽልማት ያለኝ ሰው ነኝ። ስለዚህ ልጆትን አያትን ለእኔ ቢድሩልኝ እንደ እንቁላል ተንከባክቤ ነው ማምራት። ስለዚህ ልጆትን ውስጥ ያለብህ ለእኔ ነው። እንግዲህ ሶስታችሁም እንደነገራችሁኝ ከሆነ አያትን በመልክ ነው የምታውቋት፣ በቅርብ አታውቋት ማለት። ስለዚህ ያም ሆነ እኔ ለሶስታችሁም ልጄን አልሰጥም። ለምን ጌታ እንዴ? ለምን አባቴ? ለምን? አንደኛ አርፍዳችኋል፣ ተድራለች። እንደዛ ባይሆንም ለእናንተ ለሶስታችሁ አልትል። ስንት ጊዜ ማተክበት። ቆይ ካስተዋላችሁ ግን አንድ ቁም ነገር ነገራችኋለሁ። በልጅ ተመሰላ ተበለጭልጫ እናንተን ያታለቻችሁ ዱንያ ወይም ዓለም ናት። ዱንያ ደግሞ ዓለም ደግሞ ተበለጭልጫ እናንተን ተስፋችሁን ታስቆርጣችኋለች። ስለዚህ በአጠቃላይ መሆን ያለባችሁ ምንድነው? ዓለምን መያዝ የሚቻለው በወጣትነት፣ በገንዘብ፣ በስልጣን አይደለም። በፍቅር፣ በጥንካሬ፣ በእምነት ብቻ ነው መያዝ የሚቻለው። አይደለም እንዴ? ይህን ያህል ጊዜ የገነባችሁ ወዳጅነታችሁን በዚህ መልክ እንዲፈርስ ማድረጋችሁ ደግሞ በጣም ትልቅ ስህተት ነው። እኔ እንግዲህ አንድ የፈጣሪው ናችሁ። እኔ ሌላ ምንም ምለው ነገር የለም። ለሚያልፍ ሞልቶ ለማይሞላ ለዚህ ዓለም ተብሎ የነፍስን ማጣት ይቆጫል። ፈጣሪ ይስጦት። ትልቅ ምክር ነው አባቴ። በሉ እናንተም ወዳጆቼ ደህና ሰንብቱልኝ። በሌላ ቀን አገኛችኋለሁ። ሰላማችሁ ይብዛ። ተመልሰናል። እንግዲህ እሺ ተመልሰናል። ጭውውቱን እንዳያችሁት ነው። እንደወደዳችሁት ተስፋ ባላደርግም ዘና እንዳደረጋችሁ ግን ተስፋ አደርጋለሁ። የተጋባችሁ ሽምግልና የሄዳችሁ የተላካችሁ ግን ዘና እንዳላችሁበት አውቃለሁ። የትልቅ ሰው ሳይሆን የሃይስኩል ሰዎች ይሆን ይመስላል። ማለት ተጫርተንባታል። ጋሼም ጥሩ ምክር ሰጥተውናል። ዓለም እንደዚህ ነችና ዓለም እንዳታዘናጋን፣ እንዳታሳስቀን፣ እንዳትወስደን እያልኩኝ በጣም የሚያስገርመኝ ነገር ላይ ደግሞ ልንገባ እወዳለሁ። ስኬት ብዬ ከማስባቸው አንዱ የሆነውን ርዕሰ ጉዳይ ይዤ በዛ ላይ የምንወያይበት ይሆናል። ያም ነገር ምንድን ነው? ትልቁ ስኬት ለእኔ አንዱና ዋነኛው ቤተሰብ ነው። ቤተሰብ ደግሞ በትዳር ይታነጻል። ወደ ትዳር ደግሞ መግቢያው ሰርግ ነው። አሁን ወቅቱ ደግሞ የሰርግ ናቸው እና በእነዚህ ሰርጎች ላይ የምታዘበውን ነገር ነው ወደ እናንተ ዛሬ ለማድረስ የቀረብኩት። እኔ ውስጥ አግራሞት እንደፈጠረ እናንተ ውስጥስ አግራሞት ይፈጥራል ወይ የሚለውን ከእናንተ ማወቅ መስማት ፈልጋለሁኝ። እስኪ የኔን እይታ እንመልከትና ወደ ነገራችን ተመልሰን እንመጣለን። በጣም ያስገርመኛል ወዳልኳችሁ ርዕሰ ጉዳይ ደግሞ ስንገባ ይህንን እናገኛለን። እስኪ እንመልከት።
ይሄ ስርዓተ ቤተ ክርስቲያን ነው ትላላችሁ? ለሁላችንም ማንነት እነኚህ ኤሌመንተሪ የነበሩት አስተማሪዎቻችን በእውነት ብዙ ነገር አስተምረውናል። በግብረ ገብ፣ በትምህርት ትጋት፣ አስተማሪ በማክበር፣ በፍቅር፣ በርስ በርስ ፍክክር ብዙ ነገር ነው የጨመሩብና በልጅነትሽ ያው የኮምፒውተር ወረቀት ማለት ነው ሳለኝ ያተሙበትን ይዞ ይወጣል እና እንደሱ ነው የሆነው። አዝመራ ቀይ ቆንጆ ናት፣ ፍጥና ያለች ናት። አሁን የጨዋታ ስለምንችል በቃ ጌጤ፣ አዝማራ፣ እነ ሸዋዬ ታደሰ በኋላ እነ ጠጅቱ ምናምን እንደዚህ አውዛው ከተማ እና ከበብ ወሬ ምናምን ከዛ ሲስም ታይቷል ምናምን ተባለ። ትልቅ ኃጢአት እኮ ነው የመላኩ ያለ 20 ምናምን ተማሪ ነው የተገረፈው። እንዴት አይነት ግርፍ መሰልሽ? የዳይሬክተሩ ቢሮ አለ። ዳይሬክተሩ ጋሽ ምትኩ ወልደ ማርያም ነው። ያ በእንግሊዝኛ ምክንያት ገረፈኝ ያልኩሽ ነው። ከዛ በፊት ለፊት ልክ ስትገቢ አቻሜለ በሩን ገርበብ አድርጎ ይጠብ በቦክስ አንዴ ሲልሽ ጠብ ነው የምትይው። ተናገር ትባያለሽ። ምን ስምሃል? አልሳምክም? ከማን ጋር ነበርክ? ምን አደረጋችሁ? ማን ነው ምን ያደረገው? እርስ በርስ ሲደበድቡሽ አይ ደመረ ነው ትያለሽ፣ ደሜ ነው ትያለሽ። በቃ የአገር ስም ተደረሰ። እነኛ ልጆች ከክፍላቸው ቀስ ይባልና ይከድና ከሁለት እንትና ነው ተቀጠቀጠን። ከዛ በኋላ አዝመራ የለ ሸዋዬ የለ ምን የለ በቃ ክፉኛ ምትነው የተመታ ነው። በርዕሱም ላይ ለማየት እንደሞከር ነው ነውር የሆነ ግን በዛን ቀን ብቻ ፍቃድ አግኝቶ ነውርነቱን የተወ ግን በምን ምክንያት እንደተወ ያልገባኝን ጉዳይ ነው ለእናንተ ያቀረብኩት። እንዳያችሁት ነው ማለት እንዴት ተቀበላችሁት? እናንተስ እንዴት ነው የምታዩት? አመለካከታችሁስ በዚህ ጉዳይ ላይ እንዴት ነው? ማለት ምንም አይጨንቃችሁም? ምንም አያስገርማችሁም? እንዴት ነው ማለት ነውር የሚባል ነገር አለ፣ ታሪክ የሚባል ነገር አለ። አንዳንዴ ዶክመንት ሆኖ የሚቀመጥ ማለት ነው። እና እንዴት ነው የሆነ በቃ ካለፈ በኋላስ ሲታይ አይጨንቅም ማለት በእርግጥ ነው ጋብቻ ክቡር ነው፣ መኝታውም ቅዱስ እንደሆነ አምናለሁኝ። ግን ይሄንን ነገር እንደዚህ በአደባባይ ሰዎች እየጮሁ ምናምን መሳሳሙ አግባብ ነው ወይ? ነውር አይደለም ማለት የዛን ዕለት ሙሽራ መሆን ምንድነው የሚሰጠው ድፍረት ማለት? እዛ መሀል ህፃናቶች ይኖራሉ። ሻማያዢዎች ራሱ ህፃናቶች ናቸው። ስለዚህ እነሱ እያዩ ሞራል እየተሰጠ እየተጨበጨበ ድጋም እንጂ ምናምን እየተባለ ትልልቅ ከምንባል ሰዎች እንደዚህ አይነት ነገር ሲሰጥ እነዛ ህፃናቶች ውስጥ ስተት ነው ነውር ነው እንደዚህ አይደረግም ብለን ያስቀመጥነው ነገር አምነውበት ይቆያል። እንዴትስ ነው ማለት እኛ ከዚህ በኋላ ይሄን ነገር አታድርጉ እንደዚህ ማድረግ እኮ ነውር ነው የምንለው? በዋነኝነት ደግሞ አሁን ላይ ብቅ የሚሉ አንዳንድ ሲኒማዎቻችን ላይ እንደዚህ አይነት ነገሮች እየመጡ ነው። መሳሳም ኖርማል መሆኑን የሚያመላክቱ ፊልሞች እየመጡ ነው። እነሱንስ ይሄንን ሳንቃወም የመቃወም ሞራላችን እንዴት ነው? ከየትስ ይመጣል? ምክንያቱም ለአንዱ ጥሩ ለአንዱ መጥፎ የሚሆን ነገር የለም። በቃ አይፈለግም። ሁሉንም የሚያየው አለ። ህፃናቶቹ ፊልም እንደሚያዩት ሁሉ ይህንንም የጋብቻ ፕሮግራም በተለይ አሁን ላይ በብዙ ዩቲዩብ ቻናል ላይ የብዙ ጋብቻ የብዙ ሙሽሮች ቪዲዮ ይለቀቃል እና እዛ ላይ የሚለቀቁት ቪዲዮዎች ላይ በሙሉ ትልልቅ የምንላቸው ሰዎች ራሱ ምናልባት በሚዲያው ላይ ደግሞ አራያ ይሆናሉ ለሰዎች ስኬት ላይ መድረስ ምናምን እነሱን መሆን የሚመኙ ህፃናቶች ምናምን አሉበት ብለን የምናስባቸው ሰዎች ሁላ ሳይቀር በደንብ ሳማት ወይ ሲስማት ወይ ምናምን አለ። በቃ ቪዲዮ አለ ማለት እንዴት ነው? ከየት ነው የመጣውስ? እንዴት ነው የተዳፈርነውስ? ምናልባት እኔ አካብጆ ሊሆን ይችላል። አካብዴ ነህም ይሉኛል። አካብዴነቴን ደግሞ እኔ እወደዋለሁ። ለምን? ኢትስ ኖርም ነው፣ ባህላችን ስለሆነ እሴታችን ስለሆነ መካበድ ያሉበት ነገር ሴንሲቲቭ ነገሮች ላይ አንዳንዴ እናካብዳለን። ማካበድም ደግሞ አለብን።
ይሄ ወግ አጥባቂነት ምናምን ሳይሆን ወይ ጨዋታ ለማወቅ ወይ ፋርነት ሳይሆን በቃ ግዴታ የሆኑ ነገሮች ግዴታ ናቸው፣ መጣስ የለባቸው። እንደዚህ ስል እኔ ያላደረኩት አይነት ሰው ሆኜ ላይሆን ይችላል፣ አድርጌው ሊሆን ይችላል እስካልገባኝ ድረስ። እንዳይገባኝ ካደረገው ነገር ደግሞ አንዱ ይሄ ነው። እዚህ ጋር የማየውና እዚህ ጋር የምሰማው ነገር ሲምታታ እኔም ዝም ብዬ ያልሆነ ነገር ውስጥ ልገባ እችላለሁ። ግን በስነ ስርዓት ህብረተሰቡ ትውልዱን ቢጠብቅ ያው ህብረተሰቡ ሲጠብቀን እኛም የተጠበቁ ልጆች እንሆናለን። ትናንትና ላይ ስንሰማ እኮ አንድ ልጅ የሁሉም የማህበረሰብ ውጤት ነው። ሁሉም ሰዎች ስለዛ ልጅ ያገባቸዋል። አሁን ላይ ደግሞ ያ ነገር እየቀረ ነው። በአደባባይ ደግሞ እንደዚህ አይነት ነገሮች ፍቃድ አግኝተው እየተደገፉ ምናምን ሲደረጉ ከዛ በኋላ ሰው ሁላ መረን ይሆናል። ያኔ ለምን መረን ተሆነ ለምን ፊልሞቻችን ላይ እንደዚህ ታየ ቢባል ራሱ አያስኬድም። ምክንያቱም እዚህ ጋር ሳይቃጠል በቅጠል ማለት እየተቻለ እዚህ ጋር ፍቃድ አግኝቶ እዛ ጋር ፍቃድ የሚያጣበት ምክንያት ምንድን ነው? ወይስ ሙሽሮች ስለሆኑ ተጋቢዎች ስለሆኑ ህጉ ስለሚፈቅድላቸው እነዚህ ሰዎች በእልፍኛቸው የሚያደርጉትን ነገር በጓዳ የሚያደርጉትን ነገር በአደባባይ ማድረግ መብት ነው ተብሎ ለዛ ፍቃድ ከተሰጠ የተጋቡ ባልና ሚስት የሆኑ ህጉ የሚፈቅድላቸው በእነሱ ያንን በማድረግ ውስጥ ነውር ያልሆነ አክተሮች ቢኖሩ እነዚህ ተዋናዮች ባልና ሚስት ነንና ብለው ፊልም ላይ እንደዛ ይሆናሉ? አይሆኑም። ያን ፊልም ላይ ነውር የምንለው ከሆነ እዚህ ጋር እንዴትና በምን አይነት ሁኔታ ድጋፍ ሊያገኝ ቻለ? እንዴት ህዝብ እያጨበጨበ ምናምን ይደገም ምናምን እያለ እንዴት ሊሆን ቻለ? ጥያቄ ምናልባት እኔ እንጃ። ተገናኝተን ተግባብተን ሊሆንም ላይሆንም ይችላል። ግን ሀሳቤና አግራሞቴ ነው በቃ በጣም ያስደምመኛል። እና እናንተ ስታዩ ምንድን ነው የሚሰማችሁ? እንግዳ ሆናችሁም ሙሽራው ጋር እየተጨበጨበ ምናምን ሙሽራው ሲያፈር ወይ እሷ ስታፈር ባክሽ ምናምን ሲባል ደግሞ በቃ በርታ ድገም ምናምን ሲባል እንዴት ነው እናንተ ውስጥ ምን ይፈጥራል? ከዛ እነዚህ ልጆች መሀል ያሉ ሚዜዎች እጮኛ ሆነው ይሄን ነገር ድንገት ሲያደርጉት ቢታዩ ነውር ሊሆን ነው ወይስ እነዚህ ሻመያዦች ሲያደርጉት ነውር ሊሆን ነው? እንዴት ነው ለአንደኛው ነውር ሆኖ ለአንደኛው ፍቃድ ያገኘው? አላውቅም። እኔ ስለሚያስገርመኝ ነው እና ሁሌ ይገርመኛል። ምናልባት ነጮቹ ጋር ባህላቸው ሊሆን ይችላል። ምክንያቱም አባትየው እናትየውን ጠዋት ሲሰናበታት በዛ አይነት ሁኔታ ሊሆን ይችላል የሚሰናበታት። ምናልባት እዛው ቁጭ ብለው ፊልም እያዩ ሶፋ ላይም ልጆቻቸው እያሉ እንደዛ ሊሆን ይችላል። አላውቅም። መዝናኛ ላይ ምናምን እነሱ እንደዛ ናቸው። እነሱ የነሱ ባህልና የነሱ አኗኗር ነው። እነሱን አልተቸውም አንተችም። በቃ የነሱን ጉዳይ ነው። ከቤት ውጪ ናቸው እነሱ። እኛ ግን እዚሁ ሀገር ውስጥ ያለን ሰዎች ኢትዮጵያዊ ነን የምንል ሰዎች ኢትዮጵያዊነታችንን እንወዳለን የምንል ሰዎች እንዴት ነው ይህንን ነገር የምንቀበለውና የምናስቀጥለው? ማለት እኔ ሳልኩትኝ እኮ አባቴና እናቴ እፊቴ እንደዚህ ካደረጉ እኔስ ልጄ ፊት እንደዛ ላደርግ ነው? እንዴት ነው አጎቴ ጋር ሄጄ እንደዛ ቢፈጠር እንዴት ነው እናንተ እንዴት ገባችሁ? እኔ አልገባኝም። ግን በጣም ስለሚያስደምመኝና ስለምገረምበት የእናንተን ምልከታ ለማወቅም ይህንን ወደ እናንተ አቅርቤያለሁ። እንዳልኳችሁ በጣም ደግሞ የሚያስቀኝ በአንድም በሌላ ከካሜራ ጋር ግንኙነት አለኝ እና ካሜራማን ተኩኖ ምናምን ካሜራ ላይ መስክ ላይ ምናምን ወይ ሙሽሮች ሲነሱ ምናምን በቃ ካሜራማኑ የሚጠቀማቸው ቃላቶች ሙሽሮቹ የሚሆኑት ነገር ያልፈጠረባቸውን ነገር እንዲፈጠርባቸው እየተደረገ እንደዛ በዛ አይነት ሁኔታ ውስጥ ሲያልፉ ሳይ በጣም እደምማለሁ። በቃ ይሄንን ልል ነው በቃ ማለት ከጭውውቴ ጋር ስለሚገናኝ ርዕሱ በዛው ዲፕ ወደዚህ ገባውኝ እንጂ አስቤበትም ላይሆን ይችላል። ግን ከጭውውቴን ሳየው በቃ እኛ ሽምግልና ተብሎ መጥቶልን ሙሽራ ካልሆንን ብለን ሄደናል ጭውውቱ ላይ እንዳያችሁት። ስለዚህ ያው ሽምግልና እና ሰርግ ደግሞ የአንድ ሳንቲም ሁለት ገጽታ ናቸው እና ያው ሽምግልና ካለ
ሰርግ የመኖሩ ፕሮባቢሊቲ የሰፋ ስለሆነ ወቅቱ ደግሞ የሰርግ ስለሆነ ይህንን ርዕሰ ጉዳይ አነሳው። ከእናንተ ጋር ሀሳቤን ለመለዋወጥ ሞከርኩኝ። የኔን ሀሳብ ባያችሁት መልክ ወደ እናንተ አድርሻለሁ፣ ገልሻለሁ። የእናንተ ሀሳብና የእናንተ ምልከታ ደግሞ ምን እንደሆነ አላቅም። ፈቃደኛ ከሆናችሁ በሀሳብ አስተያየት መስጫው ሳጥን ላይ ኮሜንት ብታደርጉልኝ ደስ ይለኛል። በሚቀጥለው ደግሞ በሌላ መርሃ ግብር እስከምንገናኝ ሰላም ያቆየን። መልካም ጊዜ። አመሰግናለሁ።